ዝም ብሎ ጅል መሆን አይደለም ትትና። ክርስቶስም በጨው የተራሰ ትትና ነበረው ይላል። በጨው የተራሰ ትትና ነው። ምን ይላል? ኖ አቤ እናንተ ሸክም የከበዳችሁ ነው እስመ አነ የዋህ ወትሑት በውስተ ልቤ፣ እኔ ትሁት ነኝ ይላል። መልሶ ደግሞ አሌለክሙ ጸሐፍቶ ፈሪሳውያን መደላውያን እናንተ ግብዞች ወየላችሁ ይላል። ደግሞ አሁን ማስፈራራ ማለት እኔ ሸክም የከበዳችሁ ኑ ማለት አንድ ጊዜ፣ መልሶ ደግሞ እናንተ ግብዞች ወዮላችሁ ማለት። አሁን ክርስቶስ ጨካኝ ሆኖ ነው አይደለም። ፍርሃትና ንቃት ስለሚያስፈልግ ነው። የደነዘዘ ሰው እንዲያውቅ ነው። የሰው ልጅ ይላሉ ሊቃውንት ሲተረጉሙ የሰው ልጅ እንደ ተክል ነው ይላሉ። ተክል የሚያድገው በሁለት ነገር ነው፣ በቅዝቃዜና በሙቀት ነው የሚያዝ። በሙቀት ለምሳሌ ዘር ዘርተን ዓመት ሙሉ በጋ ከሆነ ይደርቃል። ዝናብ ከሆነ ደግሞ መበስበሱ ነው። ስለዚህ እንዲበስል ሙቀት ያስፈልገዋል፣ እንዲያድግ ቅዝቃዜ ያስፈልገዋል። ቅዝቃዜ በተስፋ ነው የሚመሰለው፣ ሙቀት በመከራ ነው የሚመሰለው። ክርስቲያን ዝም ብሎ ሁልጊዜ ተስፋ ብቻ ከሆነ ሞኝ ነው የሚሆነው፣ ሽባ ነው የሚሆነው። አሁን እኮ ቤት ውስጥ አንዳንድ ጊዜ ገጠር ቤቶች በተለይ የሳር ቤቶች ላይ ታዛቸው ላይ የሚበቅል እህል አለ፣ ተክል እንደው ዝም ብሎ ከጥራጊ ጋር ተጠርጎ የወጣ ነው። ፀሐይ ስለማያገር ቢጫ ነው የሚሆነው፣ አንገቱን የደፋ ተክል ነው፣ ሽባ ነው፣ ፀሐይ ስላላገኘ ማለት ነው። ስለዚህ መከራ የሌለበት ህይወት ሽባ ክርስቲያን ይሆን ማለት። ሁልጊዜ ተስፋ ብቻ እግዚአብሔር ቸር ነው፣ እግዚአብሔር ደግ ነው ብቻ የሚሰበክበት የሚነገረው ከሆነ ሽባ ይሆናል ማለት ነው። በእግዚአብሔር ቸርነት እያመካኘ ለኃጢአቱ ጠበቃ ይሆነዋል ማለት ነው። ሲራክ ለዚህ ነው መጽሐፈ ሲራክ ምዕራፍ 5 ላይ ኢትወስክ ኃጢአተ በዲበ ኃጢአት እንዘ ትብል መሐሪ ውእቱ እግዚአብሔር፣ እግዚአብሔር ቸር ነው እያልክ በኃጢአት ላይ ኃጢአትን አትጨምር። ቅዱስ ጳውሎስም ሮሜ ምዕራፍ 2 ላይ ይታምሩኑ ከመ ሳይሉ ለእግዚአብሔር ኪያከ ያገርሃ በንስሐ፣ የእግዚአብሔር ቸርነት አንተን ወደ ንስሐ እንደሚመራህ አታውቅምን? ተፈቅዱኑ ታስተአብዱ ለእግዚአብሔር በብዛህ ምሕረቱ ወበእሆ ብሂሎቱ፣ እግዚአብሔር ማያትን በማፍሰሱ ብርሃናትን በማመላለሱ ነፋሳትን በማንፈሱ ሰላም አሳድረኝ ስትለው እሺ፣ ሰላም አውለኝ ስትለው እሺ ስላለ እግዚአብሔር ሞኝ መሰለው ይላል ቅዱስ ጳውሎስ። ስለዚህ እግዚአብሔር የታገሰ ለንስሐ እንጂ ኃጢአት እንድትጨምር አይደለም። ስለዚህ ክርስቲያን መገሰጽ አለበት። ስለዚህ ተግሳጽም ምሕረትም ያስፈልገዋል። የሚሰበከው ደግሞ ክርስቶሳዊነት ስለሆነ ለክርስቲያን ምሕረት ተስፋ እንዳይቆርጥ ምሕረት እግዚአብሔር ያስፈልገዋል። ደግሞ እየረካ እንዳይኖር መመጻደቅ እንደ ፈሪሳውያን ግብዝ ይሆናል ክርስቲያን። ምን ማለት ጀምር ከዛ ለክርስቲያን ወደ ላይም ወደ ታችም ራስን ማነጻጸር የተከለከለ ነው። ወደ ላይ ምን ማለት ነው? ከነገኔ በምን አንሳለሁ ማለት። ይሄው ጳጳሳቱም እንዲህ ነው የሚያደርጉት፣ እኔም እንዲህ ነው የማደርግ፣ ወይም መነኮሳት እንዲህ ነው የማደርጉት። ወደ ላይ ወደ ታች ማነጻጸር የማይፈቀደው ደግሞ እኔማ ተመስገን ነው ስንት አለ አይደለ እንደሚያደርግ አይቻልም እንደዚህም። ስለዚህ እውነቱን ገድለ ቅዱሳን እንድናነብ እኮ የተደረገው በፍትና ግልጽ ስለ ሁለት ነገር ነው። አንደኛ ቅዱሳን ሲወድቁ እና ሲነሱ እገሌ ከተሰናከለ እኔ ብሰናከል ምጭንቃል ብለን ተስፋ እንዳንቆ እንድንነሳ ነው። ሁለተኛ ደግሞ የጸለይን እንደው ኮኮ አንዳንድ ጊዜ ሰይጣን ተንኮሉ ሳምንት እንኳን ጸሎት ካላቋረጥን እኮ የ40 ዓመት ባይታው ያስመስሎ በህሊናችን የሚያመጻድቀን ማለት ነው። ሰው አልተረዳውም ብለን መመጻደቅ እንጀምራለን። በማይጸልይ ሰው ላይ መመጻደቅ ነው የምንጀምረው። እንባችን ሁሉ እዚያው ላይ መምጣት ይጀምራል። እንባው እኮ የውሸት ነው። የዛ ጊዜ የውሸት ተመስጦ ያድርብናል። ከዛ በሰዎች ላይ ስለምንመጻደቅ እኛ አቅማችንን እንድናውቅ የቅዱሳንን ገድል የምናነበው ለዚያ ነው ማለት ነው። የጾምን እንዳይመስለን 500 ዓመት ያልበሉትን ገብረ መንፈስ ቅዱስ እናስባለን፣ ተክለ ሃይማኖትን እናስባለን። የጸለይን እንዳይመስለን 150ውን ዳዊት 40 ጊዜ በቀን የሚጸልዩትን ሙሐዘ ጸሎት የተሰጣቸውን እናስባቸዋለን። ትሁት የሆን እንዳይመስለን። ትሁት ለእኛ ትትና የለንም እኮ አሁን ማለት አቅማችን ማወቅ ነው ለእኛ። ትትና እኮ ትሁት የሚባለው ያለው ሰው ዝቅ ሲል ነው። እኛ ምን አለን? የሌለን ሰዎች ዝቅ ብንል አቅሙን አወቀን የሚባል እንጂ ትሁት ሆነ አንባልም። ስለዚህ ይሄንን ሁሉ እንድናውቅ ተግሳጽም ይሄም ያስፈልገናል። ችግሩ ግን ምንድን ነው? ሰው የሚፈልገውን መርጦ መስማት ስለሚፈልግ ነው። እስመ ዓለም ያፈቅርልህ፣ ዓለም የራሱን ይወዳል ብሏል ጌታ። ዓለም የራሱን ስለሚወድ ሁልጊዜ አላጠፋህም መባል ይፈልጋል። ሰው ኃጢአቱን ህጋዊ አድርጎ መስራት ይፈልጋል። በኃጢአት አትጠየቅበትም መባል ይፈልጋል። ከዚያ የተነሳ ነው እንጂ ተግሳጽ ስለማያስፈልግ። እግዚአብሔር መሐሪም ነው ፈራጅ ነው። ምንድን ነው አለ? ምዕረ ነበበ እግዚአብሔር ዘንተክመ ሰማይኩ ከመዘ እግዚአብሔር ሳይል ወዚያ ከውቱ ኃይል መዝሙር 61 ቁጥር 11 ላይ እኔ እግዚአብሔር አንድ ጊዜ ብቻ ተናገረ፣ እኔም ይሄን ብቻ ሰማው አለ። ምሕረት ያንተ ነው ኃይልም ያንተ ነው ብሏል። እግዚአብሔር በኃይሉ ይፈርዳል፣ በምሕረቱም ይስባልና እግዚአብሔር ወዮላችሁ ሲል ሊያበስለን ነው።
አይዟችሁ ሲል ሊያነቃን ነው። ይህንን አስበው መገሰጽ ነው እንጂ የምንመርጠውን ብቻ የምንሰማ ከሆነ ሽባ ክርስቲያኖች እንሆናለንና መንቃት ይገባል እላለሁ። መልካም። እዚሁ ተጨማሪ ላይ ላነሳን የፈለግኩት በተለይ በኦርቶዶክሳዊት ቤተክርስቲያን ላይ ያለን ስርዓት አለን። የትኛውም አካል የትኛውም ነገር የሚያደርገው በስርዓት ነው። ስርዓት አምልኮቱም በተለይ የቤተክርስቲያን አገልግሎቱም እንደዛው ነው። ስናድግም ስንበላም ራሱ ስንሄድም አካሄዳችን ራሱ ስርዓት አለው ኦርቶዶክሳዊነት ሲሆን፣ እዚህ ላይ የዘመኑ ትውልድ ትልቅ ጥያቄ ሆኖበት ያለው ማንን ልስማ ማንን ልመን የሚለው ጉዳይ ላይ ነው። እዚህ ላይ ብናነሳ ያፈልጋለሁ። እንደ ቤተክርስቲያን ብዙ ችግሮች ይነሳሉ። አባቶች አይናገሩም ወይ? እነሱ እንዲህ ዝም ብለው እንዲህ ያረጉን ይላሉ። አንዳንዱ ደግሞ እንደዚህ ይላል። በብዙ መንገድ ምናልባት አለመናገር ራሱ መናገር መሆኑ መረዳት ወደ ኋላ ያቃተን ሰዎች እንበዛለንና እንደው ማንን ብንሰማ ትውልዱ እንደ ቤተክርስቲያንም የመጣብን ፈተና እንደ ሀገርም መስማት ላይ ነው ችግራችንና ማን ነው መስማት ያለብን? እንደ ስርዓታችን እንደ እምነታችንም ደግሞ አባት ያልተሰማ ማን ሊሰማ ነው? እዚህ ላይ አሁን አባቶች ዝም አሉ ይባላልና ምን ሐሳቦት እዚህ ላይ? እንግዲህ እግዚአብሔር የስርዓት አምላክ ነው። ስርዓትን የሰራ እሱ የስርዓት አምላክ ነው። ስርዓት የጀመረው እግዚአብሔር ነው ብቻ ሳይሆን እግዚአብሔር ራሱ የራሱ አኗኗር ስርዓት ነው። አብ አባት ወልድ አሁን አብ ልሁን አይልም። ይሄ ስርዓት እኮ ነው። ወልዱ ነው የሚኖረው። አብ ወልድ ልሁን አይልም። ይሄ ስርዓት ነው። መንፈስ ቅዱስ ወልድ ወይም አብ ልሁን አይልም። ስርዓት ነው። ሃይማኖት የእግዚአብሔር የባህሪው ስርዓት ነው። አብ ወልድ በወልድ ስም አይጠራም፣ በመንፈስ ቅዱስ ስም አይጠራም እና እግዚአብሔር ሶስትነቱ በአንድነት አይጨፈለቅም። አንድነቱ በሶስትነት አይጠቀለልም፣ አይከፈልም። በሶስትነት አይከፈልም፣ የኛውም አይከፈልም፣ አይጠቀለልም። ይሄ ስርዓት ነው። የእግዚአብሔር አነዋወሩ ስርዓት ነው እና የሰው ልጅ ሲፈጠርም በስርዓት ነው። ለምሳሌ ዓይን የሚሰማበት ጊዜ የለም፣ ጆሮ የሚያይበት ጊዜ የለም። ለስርዓት ግን ዓይን ተጨቆኛለሁ ማለት አይደለም። ይሄ ጆሮ ተጨቆነ ማለት አይደለም። እሱ ጸጋው ይሄ ስለሆነ ነው። ጸጋው ስለሆነ መስመር በቃ አሁን በእግር ብንጎርስ ታንቀን ነው የምንሞታቸው። እግር ሳር ስላለው ስለሚረግጥ ማለት አይሆንም። ደግሞ መውደቃችን እንዴት አገን እንጎርሳለን? ለሁሉም ድርሻ አለው ማለት ነው እና እግዚአብሔር የስርዓት አምላክ መሆኑን አፈጣጠራችን ሁሉ ይነገር። ከተፈጠረው ፍጥረት ሁሉ ያለ ሰው ስርዓት ያፈረሰ የለም እና ያለ ጋኔን ማለት ነው። ፀሐይ እንዴት ለእኔ ቀንም ብቻ የሰጠኝ ሌሊትን ጨምራ በፍጹም የተሰጣትን ቀን ታበራለች። ጨረቃም እንዲሁ፣ ከዋክብትም እንዲሁ፣ ሁሉም በስርዓቱ ማለት ነው። አራዊት ሌሊት እንዲሰማሩ የተፈጠሩ አራዊት ቀን አይመጡም በፍጹም። ሌሊት ለአራዊት ነው የተባለ ሌሊት ነው ያንተ የተባለው አራዊት እስከዚያ ድረስ በቀን አይመጣም። የቀኑ በቀን ይወጣል እና ሁሉም ስርዓቱን ጠብቆ ይኖራል። እግዚአብሔር የስርዓት አምላክ ነው። ታዲያ እንደዚያ ከሆነ ሰው መስማት ያለበት ማንን ነው ሲባል ሰው ወደ ስርዓት ማደግ አለበት እንጂ ስርዓት ወደ ሰው መውረድ የለበትም። አሁን ትውልዱ ምንድነው የሚለው? ስርዓት ጥሰው የሚነግሩትን አባቶች እንደ ደግ አባት ይቆጥራል። እንደ ደግ አባት አባ ገሌ በጣም ጥሩ ናቸው፣ እኔ እሳቸውን የሚመቹኝ እሳቸው ጋር ነው ማረፍ የምፈልገው ብሎ ይናገራል ማለት ነው። ሰው ወደ ስርዓት ያድጋል እንጂ ስርዓት ወደ ሰው አይወርድም። ሰው ወደ እግዚአብሔር ያድጋል እንጂ እግዚአብሔር ወደ ሰው አያንስም። ወደ እግዚአብሔር ፈቃድ ነው። ሰው ወደ እግዚአብሔር ፈቃድ ይሁን ይባላል እንጂ ፈቃድ ይሁን ብለን እኮ ጸልየን አናውቅም። ፈቃድህ ይሁን ነው ወይኩን ፈቃድከ ነው እንጂ ወይኩን ፈቃድህ የሚል ጸሎት የለም። ፈቃድህ ይሁን የሚል ጸሎት የለም። ፈቃድህ ይሁን ማለት ሰው ወደ እግዚአብሔር ፈቃድ ማደግ አለበት። ለዚህ ነው። ስለዚህ አሁን ሰው መስማት ያለበት ማን ነው? ቅድም ያልኳቸው ነገሮች አሉ። ሰው መስማት ያለበት የመጀመሪያው እግዚአብሔር ነው መስማት ያለበት። እግዚአብሔር ምን ይላል እሱን ነው ማዳመጥ ያለበት። ከዛ ቤተክርስቲያንን ማዳመጥ አለበት። ቤተክርስቲያን ማዳመጥ ማለት ምን ማለት ነው? ቤተክርስቲያን የምትፈልገው ነው እንጂ እኛ ባሰመርነው መስመር ቤተክርስቲያን እንድትመጣ ማድረግ አይደለም። ቤተክርስቲያን የተፈቀደላትን መስመር። ቤተክርስቲያን ማለት ምን ማለት ናት? የክርስቶስ አካሉ ማለት ናት። የክርስቶስ አካሉ ናት። ወይቲ ወውቱ ርዕሳ ለቤተክርስቲያን ወንተ ይእቲ ሥጋው ኤፌሶን ምዕራፍ 1 ቁጥር 23 ላይ እሱ አካሉ ናት ብሏል። ስለዚህ ያቺ አካሉ ናት ቤተክርስቲያን። ያቺ ያለችው ቤተክርስቲያን ማለት ጎርጎርዮስ ያለውን መስማት፣ ቄርሎስ ያለውን መስማት፣ ነቢያት ያሉትን መስማት፣ ሐዋርያት ያሉትን መስማት፣ ሰለስቱ ምዕት ያሉትን መስማት። ከሰዎቹ ግድፈት ጋር ምን አለን ማለት ነው። ስለዚህ አባቶች ደግሞ የሚሰማቸው ቃቱ ዝም ይላሉ፣ እውነት ለመናገር ማለት ነው። እግዚአብሔርም ሰሚ ሳይኖር አይናገርም። እንግዲህ ሰባቱን ፍጥረታት እኮ በዝምታ ነው የፈጠረ እግዚአብሔር። ዝምታ ፈጠረና ብርሃን ላይ ሲደርስ ብርሃን ይሁን ብሎ ተናገረ። ለምንድን ነው ስድስቱን ዝም ብሎ የፈጠረ ሲባል ሰባቱን የፈጠረ እስከዚያ ሰሚ የለም። መላእክት የሚሰሙ መፈጠር ሲጀምሩ እየተናገረ መፍጠር ጀመረ ማለት ነው። ሰሚ በሌለበት መናገር ነውር ነው። እግዚአብሔር የማይናገርም እንኳን ሰው ማለት ነው። ዘከመዝ ልማዶም ለአበው ይምትሩ ምዕዳነ እምኀበ ዘይሰምዖሙ ይላል መጽሐፍ።
ከማይሰማቸው ጆሮ ምክር ማቋረጥ የአባቶች ልማዳቸው ነው ይላል ፊልክስዩስ። ለማይሰማቸው ጆሮ ምክር ማቋረጥ የአባቶቻችን ልማዳቸው ነው። እና አሁን እንግዲህ እንደምናየው ሰው የየራሱን ሰባኪ አበጅቷል፣ የየራሱን ባይታዊ አበጅቷል፣ የየራሱን ጳጳስም ሊያበጅ ያሰበ ይመስለኛል። እኔ ሰውን ማለት ነው። ሰው ቤተክርስቲያን ብትፈቅድለት ነው እሱ የሚወደውን ጳጳስ ብቻ ቁጭ ማድረግ ሁሉ ሊፈልግ ይችላል ሰው ማለት ነው። ግን ቁም ነገሩ ምንድን ነው? እንደዚህ የሆነ ምንድን ነው? ወደ ፍላጎታችን የሚመጣልትን ሰው እኛ ትክክል ነው ያልነው። አንድ ሰው እኮ እኛ ትክክል ያልነው ሰው ትክክል ለመሆኑ እንኳን ማስረጃ የለንም እኮ። ትክክል ያልሆን ሰዎች ስለ ትክክል በምን ማስረጃ አለን? እኛ ትክክል አይደለንማ። እኛ ትክክልን የምናውቀው በትክክል አለት ላይ የቆመ ሰው ነው በእውነቱ ማለት ነው። እንደ ባህር ላይ ያለው ሰው እኮ አልናወጽም አይልም። ራሳችን ባህር ላይ ሆነን እየተናወጽ እገሌ ትክክል ነው እገሌ ትክክል አይደለም ብለን ለመወሰን እንኳን አቅም የሌለን ሰዎች መርጠን ለመስማት እንኳን አቅም የለንም። ታዲያ ምንድነው ማድረግ ያለብን ሲባል አንድን ሰው የቤተ ክርስቲያንን ከተናገረ አባታችንን እንሰማዋለን፣ የራሱን ከተናገረ አንሰማውም። የምንሰማው በምንድን ነው ከተባለ ቤተ ክርስቲያን ምን ትላለች ባልን ጊዜ ነቢያት፣ ሐዋርያት፣ ሊቃውንት ምን ብለውት ነበር? ካሁን በፊት ቅዱሳን አባቶቻችን ምን አድርገው ነበረ? እኛ የትናንትናውን አምላክ ስለምንከተል ማለት ነው። እግዚአብሔር የትናንትናው አምላክ ስለሆነ በትናንትናዎች መንገድ ነው የምንሄደው። ስለዚህ የትናንትናውን የሚናገር ከመጣ እንሰማዋለን። እንዲያውም አባቶቻችን እኮ መጻሕፍትን በእናት ጡት የመሰሏት ከዚህ የተነሳ ነው። እናት 10 ልጅ ብትወልድ 10 ጡት አታወጣም። የመጀመሪያውን ልጅ ባሳደገችበት ጡት ነው 10ሩን የምታሳድግ ማለት ነው። ቤተ ክርስቲያን ሐዋርያትን ባሳደገችበት ጡት ዛሬ ሰማዕታትን አሳድጋለች። ሰማዕታትን ሊቃውንትን አሳድጋለች። ዛሬ የሚመጣው ያድግበታል። ስለዚህ ትንሹም ትልቅም ልጅ ያድግበታል ማለት ትልልቆቹ ቅዱሳን ያደጉበት ብሉይና ሐዲስ ነው። የቤተክርስቲያን ጡቷ የተባለች አዳም አጥባትኪ ኅተ ይመራት ሙሽራ የጡቶች እንዴት ያምራሉ ብሎ ሰሎሞን የተናገራት ቤተክርስቲያን ብሉይና ሐዲስ ጡቶች እንዴት ያምራሉ ነው። ስለዚህ እንደሱ ነው። በደጋ ውሃና በቆላ ውሃ እያሉ ይመስሉታል። የደጋ ውሃ ቆላ ሲወርድ ወደ ቢጫ አይቀየርም ወይም ወይን አይሆንም። ደጋ አባቶቻችን የጽድቅ ደጎች የኃጢአት በረሃ የሌለባቸው፣ ቆላኛ የኃጢአት በረሃ ይበላል። ከኛ ሲመጣ ውሃው አንድ ነው፣ ቃሉ ያው ነው። ያንን ያልተለወጠውን ቃል መስማት። ስለዚህ እንደ ቤተ ክርስቲያን አንድ ክርስቲያን በስርዓት ኖረ የሚባለው ቤተ ክርስቲያናዊ ሲሆን ነው እንጂ እሱ የሚፈልገው ሲሆንለት አይደለም። ስለዚህ ቤተ ክርስቲያን ምን ትላለች? መዋቅር ውስጥ ያለ ሰው ሊሳሳት ይችላል፣ ከላይ እስከታች ያለ ሰው ማለት ያ አይደለም። ግን ቤተ ክርስቲያን ያ ሰውዬ ቤተ ክርስቲያን አይደለም። ቤተ ክርስቲያን የምንለው የዚያ ሰውዬ ክህነቱ፣ የዚያ ሰውዬ ቡራኬው፣ የዚያ ሰውዬ ትክክለኛ ቃሉ ግን አባታችን ነው፣ ቃላችን ነው፣ ሕይወታችን ነው። የእሱ ሕይወት ግን ሕይወታችን አይደለም። ካቃተው ማለት ነው። ወኩሉ ጾሮ ይጸውር። ሰው የየራሱን ሸክም ይሸከማል። ማንም የማንን ሸክም አይሸከም። የየራሱን ሸክም ገላትያ 6 ላይ ያለውን አበው ሲተረጉሙት ሰው በሰው ኃጢአት አይጎዳም፣ ሰው በሰው ጽድቅ እንደማይጠቀመው ማለት ምን ማለት ነው? የዚያን ጻድቅ ካልመሰለው ማለት ነው። በሰው ጽድቅ እንደማይጠቀመው በሰው ኃጢአትም አይጎዳም። ምን ማለት ነው? ካልተከተለው ማለት ነው። ወይም ደግሞ እንደ ተስቦ በሽታ አንድ ማነኩሴ ወይም ካህን ወይም ሊቀ ጳጳስ ሊሆን ይችላል። በደለኛ ቢሆን በደሉን በቡራኬው አድርጎ አይተላለፍብኝም። እኔ የምጨነቀኝ ታዲያ ቡራኬውን ከሰጠኝ፣ ትምህርቱን ከሰጠኝ፣ ስርዓቱን ከሰጠኝ አባቴ ነው። የምንቀበለው ይህንን ነው ማለት ነው። ስለዚህ ቤተ ክርስቲያናዊነት ማለት መንፈስ ቅዱሳዊ ጉባኤያዊ የሆነውን ነገር አክብሮ መቀበል